ክብር ለጌታ ለኢየሱስ ክርስቶስ ይሁን። ቅዱሳን ዛሬም ደግሞ መልእክት ይዤላችሁ መጥቻለሁ። ይሄ መልእክት ለህይወታችሁ ሬማ እንዲሆን መገለጥ እንዲሆንላችሁ ያሁን ቃል እንዲሆንላችሁ ጸሎቴ ነው። ይሄንን ቃሌን የምትሰሙ በየትኛውም ዓለም ያላችሁ ወንድሞቼና እህቶቼ የእግዚአብሔር ቃል በሰዎች በኩል ወደ ሰዎች ይመጣል። ያ የሚመጣ ቃል ደግሞ የሰዎችን ችግር ቀንበር ይሰብራል፣ ችግርን ይፈታል። ይሄ የእግዚአብሔር ቅባት አሰራር ነውና ዛሬም ለእናንተ ይሄ ቃል ሪማ ሆኖ እንዲመጣላችሁ ጸሎቴ ነው። ክብር ለጌታ ለኢየሱስ ይሁን። እንግዲህ መጽሐፍ ቅዱሳችንን ስናጠና መጽሐፍ ቅዱስን ስንመለከት እግዚአብሔር ሰውን ሲወደው፣ እግዚአብሔር ሰውን ሲያዝንለት፣ እግዚአብሔር ለሰው የተናገረውን ተስፋ ቃል ለመፈጸም ሲፈልግ ከሚያደርጋቸው ነገሮች አንዱና ዋነኛው ሰውን ነው የሚልክለት። ዛሬ ይሄ መልእክቴ እግዚአብሔር ሰውን ይልክላችኋል ማለት ነው። እና እግዚአብሔር የሚልክላችሁ ሰው ዝም ብሎ ተራ ሰው አይደለም የሚልክላችሁ። የሚረዳችሁን የሚያግዛችሁን ካላችሁበት ሁኔታ የሚያወጣችሁን ሰው ነው የሚልክላችሁና ዛሬ የመልእክቴ ሐሳብ ሰው ይልክላችኋል። ምናልባት በሰው ተጎርታችሁ እንኳን ቢሆን እግዚአብሔር የሚልክላችሁ ሌላ ሰው ነው። የሚያክማችሁን፣ የሚረዳችሁን፣ የሚያግዛችሁን ካላችሁበት ሁኔታ የሚያወጣችሁን ሰው ነው የሚልክላችሁ። ክብር ለጌታ ይሁን። ተስፋ ቃል አለኝ ካላችሁ ተስፋ ቃላችሁን የሚያስፈጽም፣ ተጎርቻለሁ ካላችሁ ጉዳታችሁን የሚያክምን ሰው እግዚአብሔር አምላክ ይልክላችኋል። የመጀመሪያውን ሰው አዳምን እግዚአብሔር ያደረገው ይሄንን ነው። የመጀመሪያው ሰው አዳም እግዚአብሔር ብዙ ቃል ተስፋ ቃል ሰጥቶታል። በሰማይ የሚበረውን በምድር የሚንቀሳቀሰውን በባህር ውስጥ ያለውን ትገዛለህ ተብሎ የገዢነትን ስልጣንና ቃል ተቀብሎ ነገር ግን ብቻውን በኤደን ገነት ይመላለስ ነበረ እና እግዚአብሔር አምላክ ተመለከተውና ሰው ብቻውን ይሆን ዘንድ መልካም አይደለም። ያ ማለት ምንድነው? የተነገረው ተስፋ ቃል አለ። ያንን ተስፋ ቃል ለምሳሌ ብዛ፣ ተባዛ፣ ምድርን ሙላ፣ ግዛ የሚለው ቃል እንዲፈጸም የሚረዳው የሚያግዘው ሰው ያስፈልገው ነበር። ስለዚህ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ እንደሱ አይነት ረዳት እንፍጠርለት አለና እንደሱ አይነት ረዳት ፈጠረለት። ክብር ለኢየሱስ ይሁን። ከዛ በኋላ የሰው ልጅ መብዛት፣ መባዛት፣ የተነገረውን ተስፋ ቃል መውረስ እንደጀመረ መጽሐፍ ቅዱሳችን በዛ ውስጥ ብዙ ነገሮች ቢኖሩ መጽሐፍ ቅዱሳችን ግን ተስፋ ቃሉ ግን እንደተፈጸመ እንመለከታለን። ዛሬም እኔ ለእናንተ ባላችሁበት ሁኔታ እግዚአብሔር የሚያስፈልጋችሁ ነገር የሚያቀርብላችሁ ሰው ይልክላችኋል ብዬ ነው የምናገረው። ስለ አዳም ልነግራችሁ ፈልጌ አይደለም። ነገር ግን ጌታ ኢየሱስ ክርስቶስ ራሱ ስለተናገረው አንድ እውነት ልነግራችሁ። ሉቃስ ወንጌል ምዕራፍ 4 ቁጥር ከ16 ጀምራችሁ እናንተ ብትመለከቱት ጌታ ኢየሱስ ክርስቶስ እንደ ልማዱ ወደ ምኩራብ ገብቶ ከዛ በኋላ የመጽሐፉን ጥቅልል ሰጡት፣ አነበበው። ሲያነበው የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ልሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለዕውሮች ማየትን፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል ብሎ ከተናገረ በኋላ ይሄ ቃል ዛሬ በጆሮአችሁ ተፈጸመ ሲላቸው አይሁድ አጉረመረሙ። በጣም ደስተኞች አልነበሩም። እንደውም ሊወግሩት ፈለጉ ብሎ መጽሐፍ ቅዱሳችን ይናገራል። ጌታ ኢየሱስ ክርስቶስ ጨመረና እንደዚህ አላቸው፣ ነቢይ በገዛ ሀገሩ አይከበርም አላቸውና በኤልያስ ዘመን አላቸው። ይሄ ነው መልእክቴ ለእናንተ። እንደዛይ ሰራብታ የሚረዳችሁ ሰው፣ ብቻችሁን ባላችሁበት ሰዓት ላይ ቃል ይዞ የሚመጣ ሰው፣ ተአምራት የሚያደርግ ሰው እግዚአብሔር ይልክላችኋል ነው የዛሬ መልእክቴ። ክብር ለኢየሱስ ይሁን። ምክንያቱም እንግዲህ ኤልያስ ወደ ሰራብታ ሲላክ ኢየሱስ ነው የተናገረ። ይሄንን በእስራኤል ብዙ መበለቶች ነበሩ። ነገር ግን ኤልያስ በእስራኤል ካሉ መበለቶች ለአንዲቷ እንኳን አልተላከም ነበር። ነገር ግን በሰራብታ ላለች ለአንዲት መበለት ተላከ ብሎ ይናገራል። ታውቃላችሁ ይህንን ታሪክ። ኤልያስ ወደዛ ሲገባ ወደ ሰራብቷ ዘንድ ሲሄድ ያቺ ሰራብታ በልታው የምትሞተው ብቻ ነው ያላት እና መጥቶ ምግብ ሲጠይቃት የልቧን ስብራት ነው የነገረችው። እኔና ልጄ በልተን የምንሞተው ነው ያለ ነው፣ ሌላ ነገር የለንም ማለት ሕያው እግዚአብሔርን አላት። ክብር ለኢየሱስ ይሁን። ከአፌ ቃል በስተቀር ሌላ አይሆንም። የረሃቡ ዘመን እስከሚያልቅ ድረስ ዱቄቱ ከማድጋ ዘይቱ ከማሰሮ አያልቅም ብሎ ተናገረ። ክብር ለጌታ ለኢየሱስ ይሁን። ስለዚህ ለዚህ ሴት እግዚአብሔር አምላክ በእስራኤል ብዙ መበለቶች እንኳን ቢኖሩ ለምታምን ሰራብታ ላለች ሴት ግን እግዚአብሔር ነብዩን ልኮለታል። ክብር ለኢየሱስ ይሁን። ምክንያቱም መጀመሪያ እግዚአብሔር ቃል ወደ ኤልያስ ሲመጣ በሰራብታ አንዲትን ሴት አዘጋጅቼልሃለሁ፣ እሷ ጋር ሄደህ ትመገባለህ ብሎታል። አሁን ለኤልያስ የመመገቢያው ስፍራ ነች፣ ለእሷ ደግሞ ከረሃብ ማምለጫዋ ጊዜ ነው ይሄ ጊዜ። ስለዚህ ዛሬ ወደ ህይወታችሁ እግዚአብሔር የሚልክላችሁ ካላችሁበት ሁኔታ የሚያወጣችሁ የሚረዳችሁ መልእክተኛ ይልክላችኋል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችንን ስናጠና
ያው ሙሴ ለእስራኤል የተላከ ሰው እንደነበር መጽሐፍ ቅዱስ ይናገራል። እና ያው የምታውቁት ነው ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ሲናገር እግዚአብሔር በሱ ነፃ የሚያወጣቸው ይመስለው ነበረ ብሎ ይናገራል። ነፃ ለማውጣት ነበረ የሄደው፣ ነገር ግን እነሱ አልተቀበሉትም። ከዛ በኋላ ያው እስጢፋኖስ ሲናገር ገዢና ፈራጅ ያደረገ ማን ነው ወዳሉት መልሶ እግዚአብሔር ላከው ብሎ ይናገራል። ያ ሙሴ ለእስራኤል ነፃ አውጫቸው ነው። በተራቡ ጊዜ የፍላጎታቸው አቅራቢ ነው። ከዓለት ውሃ የሚያጠጣ ነው። ከሰማይ መና የሚያበላ ነው። ባህር ከፍሎ የሚያሻግር ነው። ድንቅና ተአምራትን በሕዝቡ ሁሉ ፊት የሚያደርግ መልእክተኛ አድርጎ ነው የላከላቸው። ለእናንተም ዛሬ ካላችሁበት ባርነት ከተያዛችሁበት ነገር ሁሉ የሚያወጣችሁ መልእክተኛ እግዚአብሔር ይልክላቸዋል። ክብር ለኢየሱስ ይሁን። እኔ በሁለት መንገድ ይሄንን እናገራለሁ። አንደኛው እግዚአብሔር እንደዚህ በአካል አሁን ካሉ መልካም ከሆኑ ሰዎች እግዚአብሔር ለእናንተ ይልክላቸዋል። ሁለተኛው ደግሞ እንደዛ አይነት እንኳን ባይሆን መጽሐፍ ቅዱሳችንም እንደሚናገር መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ኢየሱስ ክርስቶስ ከጥፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል። ኢየሱስን እግዚአብሔር አብ ወደኛ የላከው ለምንድን ነው ከተባለ ኢየሱስ የመጣበት ምክንያት ከጥፋታችን እየመለሰ ሊባርከን የላከው። ይሄ መልእክተኛ የናዝሬቱ ኢየሱስ በጉልበቱ ጽናት የሚራመደው ሕያው ጌታ ዛሬ ወዳጅ ሆኖ ወደ ቤታችሁ ይመጣል፣ ወደ ስራችሁ ይመጣል፣ ወደ ጤናችሁ ይመጣል፣ ወደ የምትፈልጉት ነገር ሁሉ የመገለጥ ጉልበት አለ። ስለዚህ ይሄንን መልእክተኛ ወደ ቤታችሁ እጠራለሁ፣ እጸልይላችኋለሁ። የእግዚአብሔር ልጅ እሱ በሕይወታችሁ ተገልጦ ተአምራትን ያደርጋል። ያችን ሴት ታስታውሳላችሁ? ናይሏን ሴት በቃ ልትቀብር እየሄደች የነበረችዋን ሴት ጌታ ኢየሱስ ክርስቶስ ተገናኛት። ብዙ ሰው ያላቅሳታል፣ ያስተዛዝናታል። በጣም በቃ አጅቧት ነው ያለው። የሚሄዱት ግን ወደ ቀብር ነው የነበረው። ነገር ግን ጌታ ኢየሱስ ክርስቶስ ነገርን የሚቀይር ነገር በዛ መካከል አደረገ። ክብር ለጌታ ይሁን። እልሃለሁ አንተ ጎበዝ ተነሳ። ዛሬም ለእናንተ እንደዚህ አይነት ድንገት ጣልቃ ገብቶ ተአምራት የሚሰራ የእግዚአብሔር ልጅ አላችሁ። እሱ ጣልቃ ይገባል፣ የሞተ ነገራችሁን ያስነሳል፣ አዲስ ነገር በሕይወታችሁ ይጀምራል። ክብር ለኢየሱስ ይሁን። አልቋል አብቅቷል ብላችሁ የዘጋችሁት አንዳንዱ ነገር ተስፋ ቆርጣችሁበት እግዚአብሔርን ተስፋ አድርጋችሁ ጠብቃችሁ ልባችሁ ዝሎ የተዋችሁት ነገር ቢሆን እንኳን የመለኮት ጣልቃ ገብነት እሱን ነገር ዛሬ እልሃለሁ ተነስ ይለዋልና በጌታ በኢየሱስ ክርስቶስ ስም ይሄ ቃል ዛሬ ለእናንተም ሕያው ይሁንላችሁ። በኢየሱስ ስም የቃሉ መገለጥ ይገናኛችሁ ብዬ እጸልያለሁ። ክብር ለጌታ ይሁን። ስለዚህ ጥቂት ደቂቃ ብጸልይላችሁ በዚህ መንገድ ይህንን ቃል እግዚአብሔር እንደ መልእክት እንዲያደርግላችሁ መገለጥ ሆኖ ወደ ልባችሁ እንዲመጣ እጸልያለሁኝ በጌታ በኢየሱስ ስም። የአባቶቼ አምላክ ቅዱስ እግዚአብሔር ስምህን ጠርቼ እጸልያለሁ። ለወንድሞች ለእህቶች ይህ ቃል ሬማ እንዲሆንላቸው፣ የጊዜው ቃል እንዲሆንላቸው፣ የሞተ ነገር ካለ እንዲነሳ አንተ ጣልቃ ገብተህ አላልፈውም ያሉት ያቺ ሴት ዛሬ በልቼ የምሞተው ነው ባለች ሰዓት ኤልያስን እንደላክላት ዛሬ ይህ ቃል እንደ መልእክተኛ እንዲሆንላቸው በጌታ በኢየሱስ ስም ካሉበት እንዲያሻግራቸው፣ ካሉበት እንዲያወጣቸው፣ ከታመሙ እንዲፈውሳቸው፣ ከተቸገሩ እግዚአብሔር አምላክ የበረከት እጅህ እንዲዘረጋላቸው ጸልያለሁ። በጌታ በኢየሱስ ስም ስልጣን ነፃነታችሁን አውጃለሁ። ተባረኩ። ጌታ ኢየሱስ ክርስቶስ ይባርካችሁ። በጣም ወዳችሁ